ምነው ባልነገርኩሽ ሐሳቤን አውጥቼ ቢቀር ይሻል ነበር አምቄ ቢይዘው ልቤ ላይም ትቼ። ቆይ አንቺዬ ምንድነው ጥፋቴ? ራሴንም አውርጄ በፍቅር ማዕበል በመገዛቴ ወይስ ደግሞ ካንቺ ሌላ ሴት የለችም ማለቴ? ኧረ አልገባኝም፣ እንደው አስረጅኝ፣ ለጥያቄ መልስ የሚሆነኝ አንድ ምክንያት ስጭኝ። ደግሞ እኮ የሚገርምሽ ዞር ብዬ ሳስበው ካላፈቀረችኝ በግድ አፍቅሪኝ እያልኩ ነው። ምን አይነት ሐሳብ ነው? ኧረ ግራ ገባኝ፣ መሆኑ ነው የጠፋኝ፣ በጣም ነው የከፋኝ። ብቻ የኔ ፍቅር ምነው ባልነገርኩሽ፣ ራሴን እንዳጣው በፍቅርሽ ደክሜ ምነው ባልነግርሽ ኖሮማ ልቤ ተስፋ አድርጎ ይጓጓ ነበር ያንቺን ድምጽ ሊሰማ። ምነው ባልነገርኩሽ፣ ነገሩ ነግሬሽስ ወዴት ተስተረዳሽ? ከመረዳት ይልቅ መግፋቱን የመረጥሽ። ጥፋቱ እኮ የኔ ነው አንቺ ጋር መምጣቴ፣ የውስጤን ረብሻ የምነግረው ሰው በማጣቴ፣ ሰው አገኘው ብዬ ከብቸኝነት ዓለም በፍጥነት መውጣቴ። እስኪ ልጠይቅሽ ይሄ ጥፋት አይደለም አንቺ ጋር መምጣቴ? ለዚህ እኮ ነው ምነው ባልነገርኳት ያልኩት። አረፊያ አፍቅሬሽ እጠባበቅ ነበር ትገቢያለሽ እያልኩ አንድ ቀን በቀልብሽ